አቦ በእናትህ እንሂድ ወይ ደግሞ ሄደን እናንኳኳ። እኔ እዚህ መቀመጥ መረረኝ። ታገስ እባክህ ትመጣለች። እዴ እቺ ደግሞ ማን አዴ አንቺ ነሽ እንዴ መንቃሪት? ምን አልክ አንተ? ሲያስጠላ ምን ይመስላል? ኩያን ፈልግሽ። ይኸውልሽ መጥቼ በጥፊ እንዳልወለውልሽ ዱቄት ስታስጠላ። የተቦካ ነው ያልተቦካ? ምን ዱቄት ነው? ሙድ ያስክ ማለት ነው። ሰማዩን ለጥዬ ነው የምሄደው ነግሬሃለሁ። እሺ ብቻ አንተ ጎለታታለህ። ጥርግ በላ እኔ እሰማሃለሁ። ኦኬ አደይ ስትመጣ ነው እንደዚህ የምትለው? ነግሬሃለሁ እንዳታስከፋትሽ። ኧረ እኔ መች አስከፋቻት አውቃለሁ። እሷ ናት እንጂ የምታስከፋኝ። አደይ ደግሞ ምን ፈለግ? ቆይ ለምን አትተውኝም? ከኔ እንደምፈልገው ናፍቀሽኝ እኮ ላይሽ መልስ። ሲጀመር አንተ የምታወራውን ነገር ሁሉ አታውቅም። ቀውስ ነገር ነው። ቀውሻለሁ። እንደውም በፍቅርሽ ላብድ ትንሽ ነው የቀረኝ። እሱ የመጨረሻ አማራጭ ከሆነ እበድ። እሺ አደይ ታዝንልኛለች ብለህ ከሆነ እንዳትሳሳት። አደይ ሰላም ነው? እንዴት ነሽ? ደህና ነኝ። እንዴት ነው? እንደዚህ ነው እንዴ ሰላም ልትል? በስነ ስርዓት ሰላም አትይኝ? አላልኩም የሚቀየር ነገር የለም። እኔ ከአንተ ጋር ማውራት አልፈልግም። ነው ይሻላል። እሺ ፍቅር አለች? አለች። የት ሄዳለች? መልዕክት ካለ ላደርስልህ። እሺ አንዴ ጥሪ። እያፈለች ዴቪዬ። አቤት። ለምን ወጣ ብለን አንመጣም? ወዴት ነው ወጣ የምንለው? እኔ እናንተ ብቻ ያለንበት የሆነ ሌላ ዓለም በፍቅር የምንሳፈፍበት ቦታ ደርሰን እንምጣ። ፍቅር አንቺ ደግሞ የት ዞሪ ብለሽ ነው የምትመጪው? ዳይመንድ ጥሪያት ብሎኝ ነው። በር ላይ ቁጭ ብሎ እየጠበቁሽ ነው። ምን? እነሱ ደግሞ ፍቅርን ለምን ጠብቆታል? እሺ አናግረቸው እንምጣ። ያቺ ጎሪዋ መታላለች። ያጣፍጥልሽ አባቢ። እዛ ጠብቅሻለሁ። የተለመደው ቦታ እንጂ ምንድነው? ምን እያደረክ ነው? አልናፈኩሽም? ምን ይመስላል? ከየት ነው አስረው ይፈቱብኝ? ዞር በልኝ ከመንገዴ። አደይን እየተንከባከብሻት ነው? ገብታ አንተ ትንከባከባታለህ። እኔ ስለ አደይ ምን ይመለከተኛል? አሁን ዞር በልልኝ ልሂድበት። ይሁንሽ። ሚጥሚጣ ቆንጆ አይናፋር ነገር ነሽ ልበል? እስቲ እኔን እያየሽ አዋሪ። ይኸውልህ እኔ ካንተ ጋር ቆም የምጃጃልበት ጊዜ የለኝም። አሁን ዞር በልልኝ ልሂድበት። ባላሳልፍሽ ምን ታመጫለሽ? ዞር በልልኝ። ምን ታመጫለሽ? እሺ ሮሚዮና ጁሊት ምን ነው በአንድ ትንፋሽ ካልተነፈስን አላችሁ? ባካችሁ ሊዲያ፣ ቤቴ ሳትደውይልኝ አትምጪ አላልኩሽም? ደግሞ በር ሳታንኳኳ አትግቢ አላልኩሽም? ኡፍ አሁን አንተንም እሷን ፈልጌ አይደለም የመጣሁት። እና ምን ፈልገሽ ነው የመጣሽው? እኔ ምን ፈልገሽ ነው የመጣሽው አልከኝ? የለም። ለማንኛውም አደይ ታማልሻለች። እሷን ጥሪልኝ ስላለችኝ የመጣሁት። አንተ ደግሞ ባርኮት ስልኩ ዘግቷልና ላወራክ ፈልጋለሁ እቤት ና ብሎካል። አደይ ምን ሆነች? ታማለች። ልትሞት እያጣጣረች ነው። ኑዛዜ ምናምን ካላት ሂጂና ተቀበያት። በቃ እሺ፣ ጠብቂና ብለን እንሄዳለን። አይ እኔ እናንተ የምንጠብቅበት ጊዜ የለኝም። ጠብቂን እንጂ። በቃ ተነሽ አንቺ እንሂድ። ራሱ ማን ነው? ኤላ አባ ምን ነው? አንተን አብሌን የወሰድኩት አንተ ሌባ። አሁን አብሌን ትመልሳለህ አትመልስም? ይኸውልህ እኔ አብል ምናምን የምትለውን ነገር እኔ አላውቅም። በቃ አብልን
ለፍቅርና ለዛች ነጫጭባ ሰጥቻችኋለሁ። አሁን ልቀቀኝ እንዴ! ኤላ ምን እያደረክ ነው? ልቀቀው እንጂ። ቆይ ምንድነው የምትሰራው? በቃ ብለን ያቺ ነጫጭባና ፍቅር መተው ወስደዋል። ደግሞ እኔ አደይ ቤተሰብ መሆንን ስላላወቅኩ ነው። በቃ ይቅርታ አልኳል። እኔ ምንድን ነው ይቅርታ በቃ እንዴ! በቃ ተረጋጋ። ምንድነው? አደይ አደይ! አቤት። ይቅርታ ካላስቸገርኩሽ የሚበላ ነገር ትሰሪልኛለሽ? ማለቴ ፊልም እያየሁ የምበላውን ነገር። እሺ እሰራለሁ። እሺ አመሰግናለሁ። ዴቭ ግን እኔ መቼ ነው ፍቅረኛዬ ካልሆንኩ ብዬ አስቸገርኩ? ተማረ የራስህን ስራ ወደ እኔ አዙረ መናገር ግን ጥሩ ነው። ሊዲያ አጥንት የሚሰብር ንግግር የተናገረችኝ መቼም አልረሳውም። ሊዱ ምን ብለሽ? አንተ የነገርካትን ሁሉንም ነገር ነግራኛለች። እኔ እንደማስቸግርህ ወይ እኔ ወይ አንተ ከዚህ ቤት ካልወጣን መኖር እንደማትፈልግ ነግራኛለች። ኧረ እኔ ምንም አላልኩም። ስለዚህ ስለ አንቺ የነገረችኝ ነገር ውሸት ነው ማለት ነው? ስለ እኔ ደግሞ ምንድን ነው የነገሩህ? አደይ ሊዲያን ኤላ ቤት እንዳትሄጂ ብለሽ አስፈራርተሻት? ኧረ እኔ እንኳን እንደዛ ልናገራት ቀርቶ መልስም አልሰጣትም እኮ። ወይኔ! እና ፍቅርና ሊዱ ቀኑን ሙሉ ሲጫወቱብን ነው ያሉት። ወይኔ ዴቭ! የሊዲያ መጫወቻ አሉን። አንቺ ፍቅር ቆየሽ እኮ በጣም። አሁን ቶሎ እንፈልገውና እንውጣ ከዚህ ቤት። ኤላ ከመጣ አለቀልን። እሺ አሁን እዚህ ጀርባ ምናምን እንፈልገው። አንቺ ጅል፣ ከመቼ ወዲያ ነው ደግሞ ሳሎን ውስጥ ሀብል የሚያስቀምጠው? መኝታ ቤት ውሰጂ። እሺ ነይ ተከተይኝ። ስልኬን ቤት ረስቼ መጣሁ እና ልትሄድ ነው? አዎ ግዴታ መሄድ አለብኝ። አባዬ ከደወለ ያጣኛል። እሺ አብሬክ ልምጣ? ችግር የለውም። አንቺ እዚሁ ጠብቂኝ፣ ቶሎ እመጣለሁ።